ሰበር ዜና የእስራኤል የጀርባ አጥንት የሆነው የስለላ ድርጅቱ ሞሳድ በኢራን ሚሳኤል መመታቱ ተሰማ። የኢራን አብዮታዊ ጥበቃ ጓድ የእስራኤልን የስለላ ድርጅት ሞሳድ ዋና መስሪያ ቤትን ጨምሮ በእስራኤል ውስጥ የሚገኙ ወታደራዊና የስለላ ማዕከላትን በሚሳኤል መትቶ ሙሉ በሙሉ ማውደሙን አስታውቋል። ጥቃቱ የተፈጸመው በእስራኤልና በኢራን መካከል ለቀናት በዘለቀውና በሁለቱም ወገኖች ከፍተኛ ውድመት ባደረሰው ወታደራዊ ምላሽ መካሄዱን የኢራን የመንግስት መገናኛ ብዙሃን ዘግቧል። የኢራኑ ቴሄራን ታይምስ እና ሜሄር ኒውስ ከደቂቃዎች በፊት እንደዘገቡት ከሆነ የኢራን ሚሳኤሎች በቴልአቪቭ አቅራቢያ በምትገኘው ሄርዝሊያ የሚገኘውን የሞሳድ ዋና መስሪያ ቤትና በግሊሎት የሚገኘውን የእስራኤል ወታደራዊ የስለላ ማዕከል አማን ኢላማ አድርገዋል ተብሏል። የኢራን መገናኛ ብዙሃን ጥቃቱ በእስራኤል የስለላ ተቋም ሞሳድና በሌሎችም ተቋማት ላይ ከባድ ጉዳት ማድረሱን የሚያሳዩ የቪዲዮ ምስሎችን በመስኮቶቻቸው ይፋ አድርገዋል። ዛሬ አምስተኛ ቀኑን በያዘው የእስራኤልና የኢራን ጦርነት ሀገራቱ የሚሳኤሎችን ድብደባ የቀጠሉ ሲሆን ኢራን ዛሬ ማለዳም በማዕከላዊ እስራኤል ብቻ ያስወነጨፈቻቸው ሚሳኤሎች ከ30 በላይ መሆናቸውን የእስራኤል መከላከያ ሚኒስትር አስታውቋል። በቴልአቪቭና በኢየሩሳሌም በርካታ ፍንዳታዎች መሰማታቸውን የገለጸው መገናኛ ብዙሃኑ ጦሩ አብዛኞቹ ሚሳኤሎችን ለማክሸፍ ሞክሬያለሁ ቢልም ነገር ግን በርካታ ሚሳኤሎች በቴልአቪቭና በኢየሩሳሌም ላይ ሲወድቁ የሚያሳዩ ተንቀሳቃሽ ምስሎች በማህበራዊ ሚዲያ በስፋት ተሰራጭተዋል። የእስራኤል የእሳት አደጋ ሰራተኞች ከቴልአቪቭ በስተሰሜን የሚገኝ ሄርዝሊያ በተሰኘ ሸለቆ አካባቢ የተቃጠሉ አውቶቡሶችን እሳት ሲያጠፉም በማለዳ የዜና ዘገባ ታይቷል።